ነገሮች እንዲህ በቀላሉ እንዲበላሹብኝ አልፈልግም። ከዚህ ቢሮ ከወጣሽ በኋላ አንቺ የብሌን እናት ነሽ። ልጅቷን ዝም ብለሽ ስታያት ሞኝና የዋህ ትመስላለች። ነገር ግን ሞኝ ናት ብለሽ እንዳትንኪያት። የማይገምት ባህሪ ነው ያላት። እሺ ችግር የለውም። እስኪ ለመጨረሻ ጊዜ እስካሁን ያስጠናሽን ድገሚልኝ። ኡፍ አንተ ደግሞ ስንት ነው የምታስደጋግመኝ? አሁን ሰለቼ። ምን አልሽ አንቺ አሮጊት? ከፍዬሽ እኮ ነው የመጣሽው። ሰላምን ከዚህ ቤት ለማራቅ ያልፈለቀልኩት ድንጋይ የለም። ሁሉም ነገር አልተሳካልኝም። በአሁኑ ግን ምንም ነገር እንዲበላሽብኝ አልፈልግም። ብሌን ከዚህ ከተማም ከዚህ ቤት መራቅ አለባት። አለበለዚያ ግን እቅድ የመበላሸቱ ነው። ስለዚህ እያንዳንዱ እርምጃሽ በእኔ ትዕዛዝ መሰረት መሄድ አለበት። በምንም ተአምር ይሄ ጉዳይ ይበላሽና ከዛ ሰካራም ባልሽ ጋር እንቀላቀልሽ። እሺ በኃይሉ በጣም ይቅርታ። በኃይሉና ቃል ያሴሩትን ሴራ ናታን ሰማቸው። የብሌን እናት መጣች። እውነት የብሌን እናት ነች የሚለውን አብረን የምናይ ይሆናል። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ አደራ ድራማ ይዤላችሁ መጥቻለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ ስር በአክብሮት እጠይቃለሁ። የብሌን እናት ዛሬ ላይ መታለች። እውነት የብሌን እናት ነች ነው አይደለችም? በኃይሉ የብሌን እናት ነች ብሎ ያስቀመጣትን ሴት አስቀምጦ ምን ማድረግ እንዳለባት ሲመክራት ነበር። ነገር ግን የብሌን እናት የተባለችው ሴት ነገሩ ሊገባት አልቻለም። ሄዳ ለነ ብሌን ጋር ምን መናገር እንዳለባት ሲነግራትም ነበር። እሷ ግን ስላልገባት መልሰሽ ንገሪኝ እያለም ሲጠይቃትም ነበረ። ነገር ግን በትክክል አልመለሰችለትም። በገንዘብም ገዝቶ እንዳመጣት በዚሁም አጋጣሚ ሲያወራ ነበረ። አንቺ የሆንሽ ከርፋፋ ስንት ብር ከፍዬ እኮ ነው ያመጣሁሽ፣ ለምንድን ነው እንደዚህ የምትንገለጀጂው? እንዳታዋርጅኝ እያለም ሲላትም ነበረ። እሷም ችግር የለውም አላዋርድክም እያለችም ነበረ። እስቲ ምን ማለት እንዳለብሽ አሁን ላይ ንገሪኝ ይላታል። ነገር ግን እኔ የብሌን እናት ነኝ ስደትም ነበርኩኝ ብላ አንዳንድ ነገሮችን ብላ ትልቁን ነገር ረስተዋለች። ለምን ረሳሽ ብሎ በጣም ይጮህባታል። እሷም ትደነግጣለች፣ ያስታውሳታል። እሺ በቃ ችግር የለውም ሁሉን ነገር አስተካክላለሁ በማለት ተነጋግረው ይሄዳሉ ማለት ነው። ታደርገዋለች፣ ታሳካዋለች የሚለው ዘበት ወሬ ነው ብለን እናምናለን። ብሌንም እናቴ ትመጣለች እያለች ልብሷን እየለባበሰች ሿ ብትን እያለችም ነበረ። በዚሁም አጋጣሚ ገነት ትመጣለች። ያሳደገቻት ገነት እናቷ ትመጣለች። እንዴት ነው አያምርብኝም? እናቴ እኮ ትመጣለች እያለችም ነበረ። በዚሁም አጋጣሚ ቀኑ አልነጋም ብሏት ስታይም ነበረ። ለምን አይነጋም እያለች እናቷን ለማየት ቸኮላም ነበረ። ገነትም በጣም ትደሰትና እናቷ በመምጣቷ በጣም ተደስታለች። ነገር ግን ብሌን ካጠገቧ እንደምትርቃትና ትክደኛለች የሚል ውስጧ ላይ ጥርጣሬ ፈጥሮባታል። ነገር ግን ብሌንን ምን ትላታለች? እኔም እናትሽ ነኝ፣ ባልወልድሽም አሳድጌሻለሁ፣ ግን እኔን አትተይኝም አይደል? በማለት ፊቷን ቀይም አድርገን ትላትም ነበረ። ብሌንም መቼም ቢሆን አንቺን አልረሳሽም፣ አንቺ እናቴ ነሽ፣ ሁሌም እናቴ ነሽ፣ ከእናቴ በላይ ከእኔ በላይ እናቴ ነሽ። አንቺ እኮ አሳድገሽኝ ለእኔ ብዙ ዋጋ የከፈልሽ ሴት ነሽ፣ እንዴት ብዬ ነው የምረሳሽ? በማለት በሞራን ትሞላታለች። ገነትም በጣም ትደሰታለች። በኃይሉና ቃል ሲያወሩ እንግዲህ ናታን ሰምቷቸውም ነበረ። የውሸት እናት ሊያመጡላትም እንደሆነ ይገባዋል። እኔማ በፍጹም ዝም አልልም። እንዴት ነው ልቧ ሲሰበር፣ በኋላ ልቧ ሲሰበር ማየት አልችልም። ስለዚህ አሁን መናገር አለብኝ በማለት ወስኖ ይነሳል። ቀጥታ ለመናገር ሲሄድ ብሌንና ሰላም አንድ ቤት ውስጥ ቁጭ ብለው እናቷ ልትመጣም እንደሆነ ደስታቸውን አንድ ላይ እየገለጹም ነበረ። እኔም በጣም ደስ ብሎኛል እናቴ ልትመጣ ነው እያለች በር ላይ ቁጭ ብለው ቤት ውስጥ ቁጭ ብለው እየተጠባበቁም ነበረ። በዚሁም አጋጣሚ ናታን ተመልሶ ሲሄድ ቃል ትመጣለች። ቃልን ያገኛታል። ቃልም እኔም ፈልገህ ስላጣኸኝ የተመለስከው አይደል ብላም ትለዋለች። አዎ እንደዛ ነው፣ እኔም ደግሞ ስትፈልገኝ በጣም ደስ ይለኛል። እንዳንተ አይነት ቆንጆ መኩራትም ያለብህ ነህ፣ ስለምወድህ ግን ኮራክብኝ ብላም ትለዋለች። መቼም አልኮራብሽም፣ ነገር ግን አንድ ቀን ነገር ላስቸግርሽ ይላታል። ችግር የለውም ለአንተ ምንም ነገር እቸገርልካለሁ ብላም ትለዋለች። የፈለገው ብሌንን እንድጠራለት ነበረ።
ብሌንን ጥሬልኝ ሲላት በጣም ትናደድና እኔን ትተክ እንዴት አንድ ገረድ ጥሬልኝ ትላለክ? በጣም ነው የከፋኝ። ችግር የለውም ለነገሩ እጠራልካለሁ በማለት ቀጥታ ብሌን ወዳለችበት ክፍል ትሄዳለች። ብሌን ያለችበትም ክፍል ስትገባ ብሌን ቁጭ ብላም ነበረ። ነገር ግን ይጠራሻል ሳይሆን የነገረቻት በጣም ልብ የሚሰብር ነገሮችም ነበረ። ሰው ሲተውም አይተው ምን አይነት ሰው ነው? አሁን ደግሞ ምን እንዳለሽ ልንገርሽ። እናትሽ አዲስ እናትሽን ሊያግታት እንደሆነ እናትሽን ሲያግት ብር እንደተከፈለው ሲያወራም ነበረ። አሁንም አግታችኋለሁ እያለ ነው። ምን አይነት ሰው ነው? መቼ ነው ከአንቺ ላይ የሚወርደው? እያለች በነገር ትሞላታለች። ብሌንም በጣም ተናዳ ወደ ውጭ ትወጣለች። እነግረዋለሁ ልክ ልኩን በማለት ትሄዳለች። ቀጥታም ስትሄድ ናታን ቆሞም ነበረ። በጣም ተናዳ አንተ ግን መቼ ነው የምትተውን? ለምን አትተውንም? እያለች ትለዋለች። እባክሽን ተረጅኝ፣ አንቺ እንዳሰብሽው አይደለም፣ ልነግርሽም የመጣሁት ስለ እናትሽ ነገር አይደለም በማለት ይላታል። ልትረዳው አልቻለችም። በስተመጨረሻም በጥፊም ትመታዋለች። ይህም ሲሰራ በዚሁ አጋጣሚ ቃል በሩ ላይ ተለጥፋ እያየችም ነበረ። ናታን መጨረሻ ላይ ገብቶታል። ይሄ ሁሉ ያንቺ ስራ ነው እሰራልሻለሁ በማለት ይላትና ቀጥታ ወደ ክፍሉ ተመልሶም ይሄዳል። ግን ለምንድን ነው እንደዚህ ያደረግኩት በማለትም በጣምም ተጸጽታ ነበረ። ይህ ነገር እውነት ሊሆን ይችላል በማለት ብሌን ተጸጽታም ነበረ። በዚሁም አጋጣሚ ተመልሶ መጥቶ ናታን ቃልን ግብዣ ልጋብዝሽ፣ እራት ልጋብዝሽ እያላትም ነበረ። እሺ በማለት በዚሁም አጋጣሚ ብሌን በር ላይ ቆማም ስታይና ስታዳምጥ ነበረ። ብሌን በር ላይ ቆማ መኖሩን ስታቅ ነገሩ እንዲጋጋል አድርገዋለች። ቃል እንዲስማትምና ስታይሏን የሆነ ያልሆነ ነገር እያሳየችው ነበረ። ቃልም በጣም ብሌንም በጣም ትናደዳለች። ስልክ በዚሁም አጋጣሚ እንደዚሁ እየሆነ እያለ ናታን የብሌንን እናት ገነትን ያገኛታል። ገነትም የብሌንን እናት እንደተገኘች ትነግረዋለች። ናታን የሰማው ነገር ስላለ አሁን እኔ የሚሄዱ የብሌንን እናት ልቀበል ነው ብላም ትለዋለች። በፍጹም አይሆንም አትሂጂ እያለ ነገሩን ሊነግራት ሲሞክር፣ ነገር ግን የብሌን እናት ስልክ ትደውላለች። ስልኩም ሲደወልላት ገነት አንስታ አሁን እንድትነግረኝ የፈለግከውን ነገር ሌላ ቀን ትነግረኛለህ፣ አሁን ላይ ቸኩያለሁ ልሂድ በማለት ቀጥታም ትሄዳለች። እናቷንም ይዛት ትመጣለች። እናቷንም ይዛ ስትመጣ ቀጥታ ቃልን ነበር ልጄ ብላ ያቀፈቻት። ነገር ግን ነገሩ ውሸት እንደሆነ እዚህ ላይ ገልጾባታል ማለት ነው። ገነትም ትደነግጣለች፣ ሰላምም ትደነግጣለች። ግራ ይጋባቸዋል። ልጅሽ እኮ ይቺ አይደለችም ብለው ይሏታል። የታለች ልጅ ታዲያ? ልጄን አምጡልኝ በማለት በዚሁም አጋጣሚ ብሌን ትመጣለች። እናቴ መጣሽልኝ፣ ብዙ አመት ስፈልግሽ ነበር በማለት እየተላቀሱ ተሳስመዋል። በዚሁም አጋጣሚ ተረጋግተው ቁጭ ብለው አንዳንድ ነገሮችን ሲያወሩም ነበረ። እያወሩ እያሉ በወሬ መካከል የብሌን እናት ጥላት የሄደችው የ2 ዓመት ልጅ የ2ኛ ክፍል ተማሪ እንዳለች ነበር ገነት የወሰደቻት። የ2ኛ ክፍል ተማሪ እንዳለች ገነት ብሌንን ወስዳትም ነበረ። ነገር ግን ውሸታሟ የብሌን እናት የተባለችው 4ኛ ክፍል እያለች ብላ ታሪኳን ልታወራ ስትል 4ኛ ክፍል እያለች እኔ ጋ ነበረች፣ አንቺ በዛን ጊዜ ውጭ ሀገር ነበርሽ፣ የ4ኛ ክፍሉን ታሪኳን የት ነው የምታውቂው? በማለት ያደናግሯታል። በጣም ትደነግጣለች። ቃልም ይህ ነገር አሁን እሺ አንቺና ብሌን ምን ለመሆን ያሰባችሁት? በማለት አንዳንድ ጥያቄዎችን ስትጠይቃትም ነበረ። እሷም እዚህ ምንም ነገር እንዳሌላትና ብሌንን ቀጥታ ማግኘቷ ደስ ብሏት ቤተሰቦቿን ብሌንን ማግኘትና በጉጉት እንደሚጠብቋት ቀጥታ አሁን ወደ ሀገሯ ይዛት ልትገባ መቀሌ ይዛት እንድትገባ መሆኑን ትነግራችኋለች። በጣም የሚረበሻሉ። ሰላምም ተጠራጥራለች። እንዲህ ይህማ ቃልን የምታውቀው ነገር አለ፣ ይህማ የሆነ ስህተት አለ በማለት ጥርጣሬ ውስጥ ገብተዋል። በዚሁም አጋጣሚ እንዴት ልጄን ይዘሽብኝ ትሄጃለች? ታጠገቤ መራቅ የለባትም ብላም ትላታለች ገነት። የብሌን እናት አዲሷ የተባለችው የወለድኳት ልጅ መሆኗን አትርሺ፣ አንሳደግሻት እንጂ ልጅሽ አይደለችም። ዛሬውኑ ይዣት መሄድ ይችላለሁ፣ እንዴት እንደዚህ ታያለሽ? ብላም ትላታለች።
ገነት በጣም ትናደዳለች። እሺ ችግር የለውም አላስቀራት ልጅ አይደለችም በማለት አመሰግናለሁ በማለት ጥላ ወደ ቤት ትሄዳለች። ወደ ቤትም ሄዳ በጣም አዝና ፈጣሪ ሆይ ምን ነው ብርሃን በራልኝ ስል የልጅ የምትካገኘው ስል ምን ነው ከዳኸኝ ላይሆን ለምን ሰጠኸኝ እያለች በጣም ተማራ ስታለቅስም ነበረ። ሰላምም ለብሌን እናት ገነትን እንዲህ ብለሽ መናገር የለብሽም ነበረ፣ እኔ ብሆን አመሰግናለሁ እግዚአብሔር ይስጥሽ ብዬ ነው ማመሰግናት፣ ምክንያቱም ልጅሽን እዚህ አድርሳልሻለች፣ እንዴት ይህን ቃል ትናገሪያለሽ በማለትም ትላታለች። የብሌን እናት አዲሷ ዛሬውኑ ተነስተን መሄድ አለብን ተነሺ ትላታለች። ብሌን ግን ገነትን እንደዛ ብላ ስለተናገረቻት በጣም ከፍቷታል። ተነስታም ወደ በር ስታይም ነበረ። እሷን ወይንም እኔም መምረጥ አለብሽ፣ ለምን እንደዚህ ትሆኛለሽ፣ ተመለሽ እያሉም ሲሏትም ነበረ። ብሌን በጣም ከፍቷታል። ሰላምም የብሌን እናት ዛሬ እደሪ፣ ለትራንስፖርቱም እንደሚመቻችሁ ነገ ጠዋት አድራችሁ ትሄዳላችሁ በማለት ቀኑን ትቆርጥላቸዋለች። እሺ በቃ አድራለሁ በማለት አድረዋል። በዚሁም አጋጣሚ ተኝተውም ነበር። ነገ ተሳፋሪ ነን፣ ተኚ ልጄ፣ ዛሬ ከአንቺ ጋር ስላደርኩ በጣም ደስ ብሎኛል፣ ደስተኛ ነኝ በማለት ስታወጋትም ነበረ ለብሌን። በዚሁም አጋጣሚ ስልክ ይደወላል። የተደወለው ስልክ የበኃይሉ ነው። ብሌን ታነሰዋለች። እናቷም ተኝታ ነበረ። በጣም ትደነግጣለች። እንዴት ሊያውቃት ቻለ በማለት ትጠራጠርና ታነሰዋለች። ስታነሳውም ስድብ ነበር የተሳደበው። ብሌን በኃይሉም ይደነግጣል። ብሌንም ደነገጠች። ምን እየተካሄደ ነው? ውድ ቤተሰቦቼ ነገሩ ይጋለጣል ብለን ተስፋ እናደርጋለን። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።